ሰላም እንዴት ነሽ? የምሳ የሆነ ነገር ሰጪኛለሽ? ሰላም ዩቲዩብ እንዴት ናችሁ? እንደተለመደው እናንተን ዘና ፈታ የሚያደርጉ ቪዲዮዎች ይዘን መተናል። በዛሬ ቪዲዮአችን ደግሞ መቄዶንያ አዲስ እያሰራው ላለው ፎቅ ገቢ እያሰባሰበ መሆኑ ይታወቃል። እኛ ደግሞ እንደ ቻሌንጅ መንገድ ላይ የምናገኛቸውን ሰዎች ለታክሲ ለምሳ ብለን ብር እንቀበላለን። ይሰጡናል አይሰጡንም የሚለውን እናያለን። ከሰጡን ደግሞ የሰበሰብነውን ብር ለመቄዶንያ ለመስጠት አስበናል። ይሰጡናል አይሰጡንም ምን ታስባለን? እኔ እንደሚመስለኝ ከሆነ የሚሰጡን ይመስለኛል። እስኪ አብረን ምን ይሆናል አብረን እናያለን። ይሰጡናል አይሰጡንም የሚለውን አብረን እናያለን። እስኪ ከሰጡን እንግዲህ እድለኛ ነን፣ ካልሰጡን ደግሞ የሚሆነውን እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ ቪዲዮ ሰላም ነው ማዘር ዳና ዜና መንገድ ላይ የሄድኩት ታክሲ በጥብቅ አሉት የታክሲ ብር ጥዬ ነው መንገድ ላይ ሲሄድ ካሉት ያሉት ተባበር የት ነው ትሄድ? ወደ አስኮ ሸክለው ችግር የለውም። እሺ እግዚአብሔር ይስጥልኝ። እሺ ተባረክ። ብታዩት አንድ ሰው ጠይቀን ተሳክቶልናል። 10 ብር ሰጥተውኛል። ወደ ሌላኛው ቪዲዮ ደግሞ እንቀጥላለን። 10 ብር ሰጥኛለሽ የምሳ 10 ብር በሬ ሰጥተናል። 10 ብር እሺ ነው የለም። አንድ ሹፌር ጠይቀናል የለኝም ብሎኛል። እንግዲህ እስቲ እንቀጥላለን። አብራችሁን ተከታተሉ፣ እንሞክራለን። ይሳካል ወይ? ከባድ ነው ግን ሰው መጠየቅ የለኝም የሚሉት። እስቲ አብራችሁን ቆዩ። 10 ብር ትሞላልኛለህ? እሺ በቃ ስራ እሺ የታክሲ ብር ጥዬ ካለ ወደ አስኮ ወደ ሸክለው አስኮ ሸክለው እንግዲህ ለመጠየቅ እየሞከረን ነው። ይህን ሰው መጠየቅ በጣም ነው የሚያስፈራው። መቄዶንያውን የያዛቸው ሰዎች አብዛኛው መንገድ ላይ የሚያድሩ የተቸገሩና እንግዲህ የሚበሉትና የሚጠጡት እንኳን የሌላቸው ናቸው። እኛ ለአንድ ቀን እንደዚህ የሰውን ማለት መጠየቅ ከፈቀደ ጎዳና ላይ የሚኖሩ አብዛኛው ሰው ምን ይቸገራል የሚለውን መገመት አይከብደንም። ሁላችንም የበኩላችንን ለመቄዶንያ ማዋጣት አለብን። እንግዲህ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እኛም ያቅማችንን እንሞክራለን። እስካሁን 6 ሰው ነው የጠየቅነው። 45 ብር አግኝተናል። አብራችሁን ቆዩ። ሰላም እንዴት ነሽ? የምሳ የሆነ ነገር ሰጪኛለሽ? እሺ ሰላም ነው። የታክሲ ያሰብኩ እሺ እንዳያችሁት ይኸው ጠብቀን ጨርሰናል እና በጣም የሚከብድ ነገር ነበረ። ያው አልፈነዋል። እና በቃ ሰው መጠየቅ ብቻ በጣም ከባድ ነገር ነው እና በዚህ ሳምንትኛ ምንድነው ያሰብነው የተለያዩ ቻሌንጆችን እየሰራን ለምሳሌ አሁን ነገ ሊስትሮ እንሰራለን ብለን አስበናል እና ሊስትሮ ስንሰራ እንውልና ከሊስትሮ ያገኘነውን ገቢ ለመቄዶንያ በዚህ ሳምንት አብዛኛው ቻሌንጆቻችን የሚሆኑት ለመቄዶንያ መስራት ነውና በዛሬ ቪዲዮአችን ምንድነው የተረዳነው
እንደምታውቁት መቄዶንያ ላይ የተለያየ መልካም ስራ ይሰራል። ከመንገድ ላይ ነው የተለያየ ሰው የሚነሳው እና አብዛኛው ሰው መንገድ ላይ ያለው በልመና ነው የሚተዳደር። ልመና የሰው ፊት ማየት ምን ያህል ከባድ እንደሆነ የለኝም መባል ወይም ደግሞ ሪጀክት ታርጎ መሄድ ምን ያክል ከባድ መሆኑን በዛሬ ቪዲዮ የተረዳ ነው። ቪዲዮውን እስከዚህ ድረስ ስላያችሁት እናመሰግናለን። ይገባናል ቪዲዮ አጭር ነው። ነገ ደግሞ በሌላ ቻሌንጅ እንመጣለን። ይህን ሳምንት ለመቄዶንያ የተለያዩ ቻሌንጆችን እየሰራን እንቀጥላለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። ቸር ሰንብቱ።